እሺ በኦንላይን ስብሰባ እንዴት ማካሄድ እንችላለን የሚለውን ነው ዛሬ የምናየው ውድ ቤተሰቦች። እንግዲህ ይህንን ነገር ለተለያየ ጉዳይ ልንፈልገው እንችላለን። ለምሳሌ ከቤተሰቦቻችን ጋር ለመወያየት ሊሆን ይችላል፣ ከጓደኞቻችን ጋር ውይይት ለማድረግ ሊሆን ይችላል፣ ከቢዝነስ ፓርትነሮቻችን ጋር በቢዝነስ ዙሪያ ለመወያየት ሊሆን ይችላል። በኦንላይን ሚቲንግ ወይም ስብሰባ ማድረግ እንፈልጋለን። ይህንን ነገር እንዴት ማድረግ እንችላለን የሚለውን ነው ዛሬ የምናየው ውድ ቤተሰቦች። እንግዲህ በቀጥታ ወደ ቪዲዮ ከመግባታችን በፊት ይህንን ቤት ፎሎ እና ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። የዚህ ቤት ፎሎወር ወይም ሰብስክራይበር መሆናችሁ ምንድን ነው የሚጠቅማችሁ ውድ ቤተሰቦች? እንደዚህ ያሉ ጠቃሚ የቴክኖሎጂ መረጃዎችን ስንለቅ እናንተ የዚህ ቤት ፎሎወር ወይም ሰብስክራይበር ከሆናችሁ ይሄ የቴክኖሎጂው አልጎሪዝም እናንተ የዚህ ቤት ፎሎወር እና ሰብስክራይበር መሆናችሁን ስለሚረዳ በየጊዜው የምንለቃቸውን መረጃዎች በቀጥታ ወደ እናንተ ስልክ ላይ ነው በቅድሚያ የሚልካቸው። ስለዚህ ልክ ስልካችሁን ስከፍቱ እንደዚህ ያለ ጠቃሚ የሆነ ህይወትን የሚቀይር መረጃዎችን ታገኛላችሁ ማለት ነው። ፎሎ እና ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ እንገባለን። እዚህ ጋር ያለውን ስቴፕ እንከተላለን። እንግባ ወደ ቪዲዮ። እሺ ምንድነው የምናደርገው? ወደዚህ ወደ ስልካችን ላይ እንሄድና አንድ የጎግል ካምፓኒ አፕሊኬሽን አለ። ከስልካችን ጋር አብሮ ነው የሚመጣው። ሚት ይባላል። እቺን እዚህ ጋር ያያችኋት ሚት የምትለዋ እሷ የራሱ የጎግል ካምፓኒ ነች እና እቺን ነው የምንጫነው። እቺን ተጭነን እንገባለን። እሷን እንከፍታታለን። ከዛ እዚህ ጋር የሆነ ከዚህ በፊት በዚህ አፕሊኬሽን ተጠቅመን ከሆነ ከዚህን ጊዜ በኋላ ከሴፕቴምበር 2025 ጀምሮ ሊጠፋ ስለሚችል ባካፕ ያዝ ምናምን ነው የሚለኝ። ይሄን እሱን ተውና እኔ በቀጥታ እዚህ ኒው የሚለው ጋር ገባለሁ። ለምን አዲስ ስብሰባ ስለሆነ እንፈልገው ማለት ነው። እሱን እጫናለሁ። ከዛ እዚህ ጋር አማራጮች ያመጣልኛል። ይሄ ኮፒ ሊንክ አድርግ ይለኛል። አሁን እዚህ ጋር ሊንኩን ኮፒ አድርግ ይለኛል። እዚህ ጋር ደግሞ ስኬጁል አድርግ ይለኛል። እዚህ ጋር ደግሞ ግሩፕ ኮል ይለኛል። እኔም ማተኩረው የዚህ የመጀመሪያው ላይ ነው። ዛሬ እነዚህን አሳያችኋለሁ። ሌላ ጊዜ እንደዚሁ ቪዲዮ ሰራላችኋለሁ እነዚህ እንዴት እንደምንጠቀም። ለዛሬ ግን እኔ ማተኩረው እዚህ የመጀመሪያው ላይ ነው። ሆኖም እነዚህ ስኬጁል እና ሃይላይት ነገራችሁ። ይሄኛው ፕሮግራም ማድረግ ነው ሚቲንጉ። ለምሳሌ የዛሬ ሳምንት እንገናኝ በዚህ ሰዓት የአጀንዳው ይሄ ነው የስብሰባው በዚህ ዙሪያ ላይ ነው በዚህ ነገር ወይም በዚህ አጀንዳ ዙሪያ ላይ ነው የምንወያየው ምናምን ብለን ቀጠሮ ይዘን ራሱ ጎግልን ፕሮግራም እንዲይዝልን አድርገን የምንገባበት እንትን ነው። አፕሊኬሽኑ ራሱ ሴትአፕ አለው። እሱን አሳያችኋለሁ ወደፊት። ይሄ ግሩፕ ኮል የሚለው ደግሞ አንድ የሆነ ሰው ይኖራል። የሱ ስልክ ሴንትራል የሆነ ስልክ ቁጥር ይቀመጣል። እሱ ስልክ ላይ እየደወልን እንገባለን፣ ሚቲንግ እናደርጋለን ማለት። ይሄ በመደወል የምናደርገው ነው። ይሄኛው ግን ቀጥታ ሚቲንግ ነው። ሚቲንጉን ግን ስኬጁል በማድረግ ነው። ይሄ የመጀመሪያው ግን የሚለየው ምንድነው? አሁኑኑ የምናደርገው የምንችለው ነገር ነው፣ ወይም ደግሞ በፈለግነው ሰዓት። ለምሳሌ በልግባ ይሄን አሁን እኔ እዚህ ጋር ይሄንን ቆይ እንትን አድርጌ ላሳያችሁ። ኮፒ ላድርገው። ኮፒ ነው። ይሄን ኮፒ ያደረኩት እዚህ ጋር ያያችሁ። እሱን ስጫ ነው። ይሄን ኮፒ ሊንክ የሚለውን ስጫ ነው ሊንኩን ኮፒ እንዳደረግ አመጣልኝ። ይሄን ሊንክ አያችሁት እዚህ ጋር ይሄን ሊንክ አመጣልኝ። ስለዚህ ይሄን ሊንክ ምን አደርጋለሁ? ኮፒ አደርገዋለሁ። ሶሪ ይሄን ሊንኩን ኮፒ አደርገዋለሁ። ከዛ ወደ ቴሌግራም ሊሆን ይችላል፣ ወደ ፈለኩበት ቦታ መሄድ ይችላል። ወደ ኋላ ወጥቼ ከዚህ ቴሌግራም ላይ ሊሆን ይችላል፣ በሜሴጅ በቀጥታ ሜሴጅም ሊሆን ይችላል። ለሆነ ሰው ልከዋለሁ እንትኑን ማለት ነው። ለምሳሌ በሜሴጅ ለሆነ ሰው ዝም ብዬ ልላከው ለሆነ ሰው ግን እችላለሁ ማለት ነው። አሁን ዝም ብዬ ሜሴጁን ልተውና በሜሴጅ ቀጥታ ከምልክ በቴሌግራም ልላከው። ዝም ብዬ ቴሌግራም ላይ ለሆነ ሰው እዚህ ጋር ቴሌግራም ላይ አያችሁት ላኩት። አሁን ይሄንን ሊንክ ተጭኖ የሚገባ ሰው በሙሉ ስብሰባውን ማካሄድ ይችላል ማለት ነው። ለምሳሌ ሊጫንና ልግባኔ ይኸውላችሁ። አሁን እንግዲህ አሁን ይሄ ቪዲዮ ላይ ማድረግ እችላለሁ። ቪዲዮውን ደግሞ መዝጋትም እችላለሁ ያለ ቪዲዮውን አለመክፈት ከፈለኩኝ ይሄንን ነው የምነካው። ይሄንን አያችሁት? ይሄንን ነካለሁ። ቪዲዮውን በቪዲዮ እንዲሆን ካልፈለኩኝ ይሄ እንደዚህ እኔን ነው የሚያሳየው። ወይዘውይ እንደዚህ ስልክ እንትን ዘቅዘቅ ስላደረኩት ነው። ቪዲዮ ላይ ማድረግ እችላለሁ።
ቪዲዮውን ደግሞ ኦፍ ማድረግ እችላለሁ። ኦፍ ማድረግ እችን ዝም ብዬ የቪዲዮ ምልክቷን ስነካት እንደዚህ ኦፍ ይሆናል በቪዲዮ። በድምጽ ብቻም ድምጽ ደግሞ ማውራት ስፈልግ ደግሞ እችን ማይኳን እንደዚህ ኦፍ ኦን ትሆናለች ማለት ነው። ከዛ ኦፍ ደግሞ የሌላ ሰው እያወራ ከሆነ እኔ ኦፍ አደርጋለሁ ማለት ነው። የኔን ማይክ ኦፍ አደርጋለሁ። ስለዚህ ይሄ ነው። እዚህ ጋር ጆይን ነው የምለው። በቃ እችን ነገር ነክቼ ስብሰባውን ጆይን እላለሁ። ሁሉም ሰው ይገባል፣ እዚህ ይደረደራል፣ ስብሰባውን ማድረግ እንችላለን ማለት ነው። እንግዲህ ዛሬ ይህን ይመስላል ቤተሰቦች። እንደዚህ ያሉ ጠቃሚ የቴክኖሎጂ መረጃዎች እንዲደርሳችሁ እንግዲህ በመግቢያ ላይ እንዳልኩት ፎሎ በማድረግ ጀምሩ። በእርግጠኝነት የምነግራችሁ ጥሩ የሆነ ግንዛቤ እናስጨብጣችኋለን። የቴክኖሎጂ በዚህ ቻናል ላይ ከኮምፒውተር ሳይንስ ጋር የሚገናኙ መረጃዎችን በዚህ ቤት ታገኛላችሁ። በደንብ ጥሩ መረጃዎችን ታገኛላችሁ። ዝም ብላችሁ ፎሎ አድርጉ፣ ሰብስክራይብ አድርጉን። ታንኪው ብላችኋለሁ። ሌላም ደግሞ ጥቅም ይሰጣችኋል ይሄ ቻናል። ይሄ የቲክቶክ አካውንታችሁን ማሳደግ የምትፈልጉ ሰዎች ካላችሁ ቲክቶክ አካውንት ማለት ምን ማለት ነው? ከይሄ የፎሎወር ማሳደግ ማለት ነው። የቲክቶክ ፎሎወር ማሳደግ የምትፈልጉ እኛ ኦንላይን እንሆናለን አንዳንድ ጊዜ እና አንዳንድ ጊዜ ሳይሆን ሁል ጊዜ ነው ኦፍ ኮርስ። ኦንላይን ማለት የቲክቶክ ላይቭ ላይ እንሆናለን እና ላይቭ ላይ ስንሆን እቺ የፕሮፋይል ፎቶአችን የቲክቶክ አካውንት ላይ ያለችው አካውንታችን ላይ ያለችው ቲክቶክ ፕሮፋይላችን ላይቭ የምትል ቀይ እየበራች ከሆነ እኛ ላይቭ ነን ማለት ነው። እሷን ተጭናችሁ መምጣት ነው። ደግሞ ሰርች አድርጋችሁም ማግኘት ትችላላችሁ። ይሄ ማይ ዲጂታል የሚለውን ጽፋችሁ ስገቡ ቀይ የምትበራ ካለች ፕሮፋይላችን ላይ ላይቭ የምትል ያን ጊዜ ምን እያደረግን ነው? የቲክቶክ አካውንታችንን እያሳደግን ነው ማለት ነው። ስለዚህ እዛ ጋር ብትመጡ የቲክቶክ አካውንታችሁ ያድግላችኋል። በየቀኑ 50ም 100ም እንደዛ ፎሎወር ልታገኙ ትችላላችሁ። ስለዚህ እዛ ላይ እንገናኝ። የዛሬው ይሄን ይመስላል። ቸር ይግጠመን። ቻው።